በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። ጨለል የበዘይስ በጣም ያበደች የትዳር አማካሪ በርጣሚውስ ማለት ነው። በስመ አብ በል የሴት እጅ ነው ግን አሁን እንዴት ላይ ስትሆን ግን ሌላ ታሪክ ነው የምትሆነው። እንዲች ያረግሽ ነው ትበል ወዴት ላይ ሲሆን ይሄው ግን አሁን አበላል ሹፍ ስማ ባክግራውንድ አደው አንዳንዴ ሙዚቃ ባክግራውንድ ጉማሬ በሆንኩላለሁ። ትምህርት የለ ስራ የለ ተጨቃጫቂ ሚስት የለ ዝም ብሎ መብላት ገምቼ ነው ግን ካከው መጣ መለጡ ሽራት ብሉ በል የሚሰማኝ ጠፋ በቃ ብላለች። አረ ወንድ ነኝ ወይም ወንድ ነኝ ከየት ይመጣል እዚህ ስማም ምን ነው ራስ አበላሉ ማለት ነው። ኢንትሮ ራሱ የለውም በስማም ምናምን ወፍ ምን ነው ግን ያለው እስቲ ንገሩኝ እስቲ ኮሜንት ላይ ስማችሁን አላውቅም እዚህን ነገር አይቼ አላውቅም አግኝቼው አላውቅም ነው ያለው። ጀለስ አጨብጭቡን የጀመረ ኢንትሮ አለው በስማ እንዲጋብዛቸው የምትፈልጉትን ሰው ሜንሽን አድርጉ ይላል። ሜንሽን አድርጉለት። በጾሙ ግን እንደዚህ እንዴት ነው ብቻውን ይሄን ሁላ መጨረስ ይቻላል? ይቆሮኑ ምግብ ግን ስጋ ጥርግነ በፓተር ነው ቁልፍ በቃ ትሪያ ስለዚህ ጭራሽ የሚቀባበው ማለት እንዳይሸት ስጋ ነው። አሬ ይችላል 5 ደቂቃ አለሽ የምትዩን በይና ቶሎ ተነሽ ማረግች ሁለት ሰው ነው ክለብ ውስጥ ያለው። በእንደዚህ አይነት ጫጫታ ውስጥ መጻፍ ማንበብ መቻል መታደልን ይጠይቃል። አቴንሽን ሲኪንግ ነው አን ክለብ ገብታው መጻፍ 5 ደቂቃ ምን ማለት የምትዩን በይና ቶሎ ተነሽ። ያለኝ ደቂቃ ልጠቀምበት ውስኪ ልዘዝ ወይስ ያንተ ልጋራ? ጠጥተሽ የምትዩን በይና ብቻዬን ተይ። እንደዚህ ያላት መቀመጧ ራሱ ጥሩ ጓደኛ መሆን ባልችል ጥሩ አጣጭ መሆን አያቅተኝም። ስለራስሽ በጣም እርግጠኛ ሆነሽ ነው የምታወሪው። ያጋነን መዛፍን ለየት ያለ ልምድ ነው ያለ የታማቲሽን ሲኪንግ ነው ያለብሰው አጋጥሞኛ ያቅም ምናልባት በደም ስላልፈለግሽ ይሆናል። ይሄ ልምድህን ብታስተምረኝ ደስ ይለኛል። ሞላ 5 ደቂቃ ሻልቋል። ፕሊዝ ተነሽ። ካላስቸገርኩ ሌላ 5 ደቂቃ ጨምርልኝ። ህይወት ባላለው አንተ ስማት ነግረኝ። ደሞ ልብ ወለድ ነው እንጂ የሚያነበው እኔ አላስጠላለሁ እንዴ? እንዳንቺ አይነት በየክለቡ የዞሩ ወንዶችን ለማጣል የሚሞክሩ ሴቶች ካሻንጉሊት ለይቻለ ያቸው እየሰደብከኝ ነው። እሱ አንቺ ተረዳሹ የጎርደኑን ሂሳብ እኔ እከፍላለሁ። ተደብነ ይሄ በጣም ነው ምንድነው ሻው ላይ ፖይንት እኔ በጣም አቴንሽን ሲኪንግ በጣም ክለብስ ገብታ መጻፍ እንደቃርገ ምናምን ረዳሽ። ዛሬ መጨረሻችን ነው የሚሆነው። ወይ ይታጠባል ወይ እንለያያለን። እኔ በገዛጄ በሽታሪ ሞደቀር ነገርኩሽ፣ ነግረዋለሁ። ዛሬ ይሄ መጨረሻ ቀን ነው። ወዴት ነው የምፈራው? እሺ ነግረዋለሁ። እስከዚህ ድረስ
እኔ ፍቅር ዛሬ ደግሞ ብሶበታል። ምን አልሽ? ቆየዋ በእናትሽ ታክሲ ውስጥ እኮ ነው እየመጣው እንዳለ ሰው አንቺ ወንዱ መታጠብ ትቷል እንዳለ እንደዚህ ብታችሁ ምን እንደምን ማለት በቃ በእግሬ እንደዚህ እየመጣው እኮ ነው። ምን አለ አንቺ ራሱ ዙሩ እየሸተተ ከጫማሽ ኤክስኪውዝ ሚ እኔ ወይስ አንተ አልነግርህም እያልኩ ነው እንጂ በጣም ነው የሚሸተው። አዋረድከኝ በጓደኞቼ ፊት። እኔ አዎ ውሃ አይገለም። እሺ ታጠብ ደግሞ ተጠቀም ዝሙን ራሱ በሰፈር ይሄ ኔራሽ ግን ማታም መስመር ቃል ፖላይትሊ ነው ያለችው። በቃ አይ ጊዜ እሺ ባለፈው ታምናባሽ ብርስቴ ነበር አንዴ ፍቅር አድናት እንጂ ምንድነው? ቆይ ምን ሆናችሁ ነው? እኔ እያለሁ እስከ አይመታሽም። እኔ እያለሁ አይመታሽም። ምን አገባ? እኔ ከ1 እስከ 3 እቆጥራለሁ። ተለቀ 1 2 እኔ እያየሁ ፍቅረኛ አንገታን ኮኮል ነው ጨፍናለሁ። እኔ ወንድን እንደዚህ ያጋዝ በስማ እንዲህ ታረጉ ወንዶች ግደራፍ የምር እንዲህ ከወንድ ጋር እየሄደች ደታንቃለ እንዴ? አረዳ ዛሬ ወንድ ነጣች ይለይልናል። እሺ ጨርሰው ህይወቴን አፈልገው መሰለኝ ሷለኝ ተውት። ዛሬ ጨርሳለሁ። እሺ እንዴ እሱ ሳይሻለኝ መጣሽልኝ መጣሽ እቤት ያለውን ቀሚስ ልበሰው። እሺ ሽምጥጥ ዞሬ ልበሰው። ምን አስቸኮለ? በቃ ምን አስቸኮለ? ቀስ አድርጋ አትወጡም እንዴ? ትንሽ ላይ ለማመጠኝማ ይቅርታ አላደረገለት ነው። ይቅርታ ዘይር ይስጥልኝ። ምን እባክሽ አንዱ ሊቀፍለኝ ጋራ ዘይር ይስጥልኝ አልኳል እንዴ? አሜን። በጣም ይቅርታ ሐሳቤ ስልክ ላይ ስለነበረ ሌላ አጋጨት ነው እንጂ ሰው ላርግሽ በተባልሽ እንዳትወድቂ ዝቅ ብለህ ጫማዬን ማሰር አይገባህም ነበር። የፍጥረት ሁሉ አባት የሆነው ክርስቶስ እግር አጥቦ የለ እኔ ያለ ምን አደረኩልሽ? ቢሆንም በጣም አመሰግናለሁ። ተቀብያለሁ። ለተባለ ለመልካምነት ማኪያቶ እንድጋብዝ ስልክን አሰጠኝ። እንደ ሁለት አንተ ቁጥሩ አይደለም ጫማሽን ያሰርኩልሽ። ምን አለበት? ግራ ይሰጥ ቀኛዬ አልሰጥም። ደናው ምን አይነት ተፈጥሮ ነው? አንዴ መላክ አንዴ ሰይጣን ትሽ አልሰጥም ነው ያለው። መብቱ ነው እንዴ? ሳይል ለማመጠኝ ይቀራሉ ምናምን እያልሻለብ እንዴ? ትችያለሽ ነው ወንድ ልጅ እንደዚህ ነው ማለት። የሴት ቤስት ፍሬንድ ሲኖርክ ስማ እርዳታ ያስፈልገኛል። ምንድነው? እንትን ነገ ልደት ተጠርቼ ነበርና ለምን አብረን ሄደን ፍቅረኞች እንደሆነ አስመስለን ሮቤልና እናስቀነው? ጣጣ የለውም። ሮቤል ማለት ያለፈቀጭ ልጅ ነው። ኧረ አይደለም፣ ያ ግድንግዱ ቦዲ ቢልደሩ ልጅ ረሳካ እንዴ? አንቺ ምን ነው ተስከዲ አዲ ግድለኝ ነው እንዴ? ቀልደኛ ከሩቅኛዬን እኮ ማድረግ ነው። ምንድነው የምታካብደው? ኧረ አንቺ ቢደረግ እንደለሽም እኔ ትንሽ ለእናቴ ልንብላ አንተ አሁን ትልቅ ነገር ነው። ቀልድ ነው እንደዚህ የሆነ ሰፈር ኧረ እባክሽ ትልቅ ነገር ነው። ውስጥን ያብጂ ነው እንዴ? ምን ባይምሽ አንዴ እኔ ዋስትና ሆናለሁ። አይነካህም እርግጠኛ ስለሆንኩ እኮ እንዴ እንደዚህ ራፍ ቢያጮስ የቤታችሁ ውሻ መሰለሽ እንዴ? አይነካህም ብለሽ የምታሳምኝ? በእናትህ ወደዛ ዘርበይ በእናትህ ቀናል ቀናሱ ሲጀምር ይመለከቷል እንዴ? እንደዚህ ምትል እስቲ ቤስቲያችሁን ሜንሽን አድርጓቸው።